ሚዲያ ላይ በወጣ የሚደርስብኝን ጫና እፈራለሁ። ፖሊስ ጣቢያ ብሄድ ምገባበትን እፈራለሁ። አሁን ግን በቃ ከቁጥጥሬ በላይ ነው ሁሉም ነገር የሆነ መስዬ። ልጆቹን 2 ወር 1 ወር ላያኖራቸው ይችላል። የመጀመሪያ ልጄ ደግሞ ራሴን አልፋለሁ። እሱን ካላገኘ በቃ በጣም ነው አባቱን በጣም ይወደዋል፣ አባቱን በጣም ይፈልገዋል። ከፎቅ ላይ ወድቃለሁ ሲል ነበር ብለሽ ምን ተፈጠረ? 3 ቀን ሙሉ አባቱ ቀረበት። እመጣለሁ ዝናብ ነው የሚያሸብኝ። በቃ 3ኛው ቀን አባኔ ከአቅሜ በላይ ናፈከኝ አለ። ጮኸ። በቃ ልጁ እንደ እብድ ሆነ ነው ሲል ዶሮ ቤት ደወሉለት። ወዲያው መጥቶ አገኘ። ከ3ኛው ቀን ተረከበ። ልጁ ከመድኃኒትም ከምንም የአባቱን ፍቅር ነው የሚፈልገው። እኔ አሁን ከበፊት ምን እለዋለሁ መሰለሽ መሲ፣ ሰላም ሆነ ልጆቻችንን እናሳድግ ነው ነበረ እዚህ ደረጃ ሳንዳረስ ማለት ነው። ግን ያም አልሆነም። አሁን መፍትሄ ነው የምፈልገው። በቃ መስዬ መፍትሄ። ምን አይነት መፍትሄ ነው? እንግዲህ ትዳራችሁ በጋራ አብራችሁ ተስማምታችሁ መኖር ካልቻላችሁ በህጋዊ መልኩ ተፋታችሁ እሱም የሚጠበቅበትን ኃላፊነት ለልጆች ተቆራጭ ማድረግ ያለበትን አድርጎ አንቺም ልጆች በሰላም ማሳደግ ነው ቀጣይ መሆን ያለበት። ይሄን ማድረግ ያልቻላችሁት ለምንድን ነው? ወይም ወደ ፍቺ ለመሄድ ስለሚያስፈራራሽ ነው? ምንድን ነው? አሁን ሚዲያ ላይ እወጣለሁ ስለ ልጆች ነጥቅሻለሁ ብሎኛል። አንድ እርምጃ እንትን ካልኩኝ ልጆቼ እንደሚወስድብኝ ነው ሙሉ ለሙሉ እርግጠኛ የሚሆነው። የትምህርት ቤት አይከፍልልኝም ከኔ ጋር በሚጠላበት ሰዓት የሰፈር ሰው ያውቃል። የሰርቪስ አይከፍልልኝም። በቃ በዛ ውስጥ የማሳልፋቸውን ሌሊቶች አንድ ቀን እሱ ያሳልፋቸው ምን አንዷን ምን ሙላትን ቀን መስዬ እሱ አንድ ቀን መዋል አይችልም። ከ4 ልጆች ጋር 10 ዓመት የሞላው ልጅ የለኝም። ታው ብትዩ የሚሰማሽ ልጅ የለም። 4ቱም ሕፃን ናቸው። ልብስ አጥቤ ምግብ ሰርቼ ከዛ አስተኝቼ ሌሊት እንቅልፍ የለኝም። በቃ አሁን አይምሮዬ ወደ መበላሸቱ ነው። በቃ እንደዚህ ስለንቦና ራሱ በቃ ይለኛል ሰላም ስንሆን ማለት ነው። ግን እስካሁን ምንም ያገኘሁት ነገር የለም። አሁን ወጥቷል ከቤት? የለም ከቤት ወጥቷል። ምን ያህል ጊዜ ሆነው? ከፋሲካ በኋላ። ፋሲካ ላይም የለም ነበር፣ መጋቢት ላይ ማለት ነው። አሁን ምን ሆነ መሰለሽ፣ በቅርብ ንግድ ፍቃዴን አዘጋው፣ ክሊራንሴን እና ሲሜንም አዘጋው። የምን ንግድ ፍቃድ ነበረሽ? የእቃ ቤት ከፍቶ ነበረ። ማማን 7 ወር እርጉዞኛ አካባቢ። አሁን ያለንበት ቤት የዕዳ ነው። ድጋሚ ሌላ ዕዳ ቤት ሊበደር ማለት ነው። 4 ልጅ ይዘሽ ደሞዝተኛ ሆነሽ እንዴት አስቦት እንደሆነ አላውቅም። በአንቺ ስም ነበር የወጣው ንግድ ፍቃዱ? አዎ። ሰሪበት ነበር። አንቺ ጊዜ ኖሮሽ? ብዙም ባይሆን ትንሽ ማማን እስከምወልድ ድረስ ሰርቼበታለሁ። ከዛ ወለድኩኝ። ሱቁ ዝግ ነበር 3 ወር አልሰራውበት። ስለዚህ ያስፈልግ ነበር ንግድ ፍቃዱ? አይ አያስፈልግም። ያው ፍቃዴን ሳይጠይቅ ማዘጋቱ ምንም ነገር ሳይጠይቅሽ ነው የሚያደርገው። ሲም ካርዴንም እና ለማን እንደሚያስቆመኝ አይሻለሁ ነው የሚለኝ። በቃ በሱ ነበር የወጣው ሲም ካርድ? አዎ። እና ብድር አልፈልግም በስሜ ዳሽን ነው የሚያበድረው። ምንም አይነት ብድር አልፈልግም። እስኪ ማን እንደሚያስቆመኝ አያለው። ለእህቱም ለጓደኛዬ ደውዬላታለሁ። እንደዚህ እኔ ብድር አልፈልግም፣ 4 ልጅ ይዤ እኛ እንከፍላለን፣ አንቺ ምን አስፈራሽ አለች። እሺ ብዬ ዝም ብያለሁ። የሚደረገው ነገር አሁን ያለ ፍቃዴ ነው መስዬ። ውክልና በእጁ ነው ያለው። ማንሳት አልቻልሽም ውክልናው? ከልጆች ጋር አልተመቸኝም። 4 ልጅ ይዘሽ ሄደሽ ፕሮሰሱ ምን ማለቱ ከባድ ነው መስዬ። እንዴት ንቀት ነው በር አልከፍት የምትዩ? እኔ ብትመታኝስ? አድረግ ነው የመጣከው። በተደጋጋሚ ያድር ነበረ መኪና ከገዛ በኋላ ማለት ነው። አላስፈላጊዎችም ጥያቄ ይጠይቀኝ ነበር። ግን ጓደኛዬን አማክራታለሁ። እንደዚህ ዳኒ እየጠየቀ አንቺ ዳኒ እንዲጠየቀሽ በቃ ሰው አያምነኝም ራሱ
አሁን አንቺን ብታገኘው ስለዚህ ሰው ነው እንደዚህ የምታወሪኝ ነው የምትይው። ግን ቤት ሌላ ውጪ ሌላ ነው። እኔ ሁሌ እምለዋለሁ ለቤት ሌላ ነህ ለውጪ ሌላ ነህ እለዋለሁ። ስለዚህ ያ በዛ ምክንያት ስለተሸጠ ወርቅ ገዛልሻለሁ ሲልሽ አዎ ትዳሬ ይመለሳል ብለሽ አስበሽ? ትዳሬ አዎ ተደጋጋሚ ነው ያለኝ። በቃ ልጄን ይዞ ማለት ነው ሴት ልጄ እና በቃ ዱድዬን ከዚህ በኋላ ያለው ነገር ይስተካከላል አስተካክለዋለሁኝ ብሎ ማለት ነው። አመንኩትኝ። እኔ 4ኛ ልጅ ተረገዘ። እኔም ቆርጬ አልቆረጥኩም። አማራጭ የለኝም መስዬ ብመታ ክስ ቦታ መሄድ አልችልም። ለምን? ልጆቼስ ነገ የት እገባለሁ? ከቤተሰቦቹ ዛቻ በጣም ይመጣብኛል። የልጆን ነገር ቢሆን እናጠፋሻለን ይሉኛል። ሌላ አፍቅረሽ ነው ይሉኛል። እንግዲህ ራሴን ገድየው ሰፈር ውስጥ መለብሰው ልብስ ጸጉሬ በቃ ሙሉ ህይወቴን መስዬ ለልጆቹ የሰጠሁት ማለት ነው። ጥርጣሬው ከምን የመጣ ነው አላውቅም። አሁን ሀፒን ራሱ የ3ኛ ልጄ በሙሉ ኮንፊደንስ ነው ልጅ አይደለም የሚለው በጣም እርግጠኛ ሆኖ ማለት ነው። እንዴት ይፈጠራል? ከቤት አልወጣ ከአንተ ውጭ ወንድ አላገኝ ስልክ እንኳን የሚደውልልኝ የለም መስዬ ወይ በቃ አስመርምር ስለው አላስመረምርም። ግን በቃ ጭንቅላቴ ላይ ነው የሚጫወተው። አንቺ እንደዚህ ሆነሽ የድሮ ማንነትሽን ረስተሽ አንቺ የደሃ ልጅ በቃ የሚሰድበኝ ስድብ። 4ኛ ልጄን እርጉዝ ሆኜ በኃይል መታኝ አንድ ቀን በቃ በጣም በኃይል እርጉዝ ሆኜ ሀፒን ሙሉን በድብድብና በጸብ ነው እንትን ያልነው። በራሳችን ኬዝ አይደለም በፋሚሊ ኬዝ። አሁን 4ኛዋን እርጉዝ ሆኜ በቃ ሂጂ ውጪ አለኝ። ሲርብሽ ነገ ትመለሻለሽ፣ በልጆችሽ አሳበሽ ነው አንቺ የምትኖሪው፣ ልጆቼ እያልሽ ነው የምትኖሪው እንጂ መሄጃ የለሽም። እኔ ነኝ ከመንገድ ያነሳሁሽ። እሺ ችግር የለውም። እርጉዝ ነኝ። ያኔ መስዬ ተስፋ ቆረጥኩኝ። ትንሽ ተስፋዎቼ ልጆቼ ነበሩ። በልጆቼም ተስፋ ቆረጥኩኝ። ለምንድን ነው እሱ በልበ ሙሉነት መሄጃ የለሽም ከመንገድ ነው ያነሳሁሽ ብሎ ሊናገርሽ የቻለው? ዳኒ አሁን ሙሉ ኮንፊደንስ የሰጠውም እንደሆነ ታውቂያለሽ መስዬ፣ ማንም የላትም ምን ታመጫለሽ? ተደጋጋሚ የሚለኝ ቃል ምን ታመጫለሽ? እች ቃል ሁሌ ነው የሚላት። እናትሽ በህይወት ስለሌሉ ሲመታኝ መሄደው እናቱ ጋር ነው፣ ቢመታኝ መሄደው ወንድሙ ጋር ነው፣ እህቱ ጋር ነው። እዛው ነው ሳርክሎች የገባሽ። ቤቲን እንዲያረክ ብሎ የሚቆምልኝ ሰው የለም። በቃ እዛው ነው ገባሽ። መታሽ እንደዚህ በቃ እንዲያረገሽ እዛው ሰርክል ውስጥ ነኝ ያለሁት። ወጥቼም ህግም ጋር አልሄድም። ነገ ልጆቼ ምን ይሆናሉ የሚል ነገር አለ። አሁን ልጆቹን ትቼ ወጣሁኝ። 3ቱንም ልጆቼን ትቼ እርጉዝ ነኝ። የ7 ወር እርጉዝ ነኝ። የመጨረሻዋ ልጄ ማለት ነው። ግራ ገባኝ። ሁሌ የምሄድባት ቅድስተ ማርያም ሄድኩኝ። 4 ኪሎ ውስጥ ግቢ አልገባም ብሎኝ ቅድስተ ማርያም ብቻዬን በቃ ስገባ እንደውም ያንቺን ቀን መቼም አልረሳትም። እነዚህ ቅዳሴ ገብተዋል እና እመቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም። እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። ቄሶቹም ደነገጡ። ቢሮ ውስጥ ነው የጠመኩት ማለት ነው። እሱ ልጅ አይደለም አልገባም አለኝ። ቤተሰቦቼ በሌሉበት እኔ ክርስትና ልጅ ማስነሳት አልፈልግም፣ ልጅሽ ማስነሳት አልፈልግም አለ። ቤተሰቦቹ አልተገኙም። ታርቀሽ ግቢ ሲሉ ቤተሰቦቹ ታርቆ ይግባ ነፍሰ ጡር ነሽ ሲሉ አምነው ነው አይደለ? አምነው ነው። ግን እሱ ታች ነበር የሚኖረው። ቤት የገዛው ጂ+2 ነው። እሱ ታች ነው የሚኖረው፣ እኛ ላይ ነው የምንኖረው። የተለያየ ኑሮ ነው። እሱም ህይወቱን እስከ ሞልድ ድረስ እኔም ህይወቴን ነበር የምንኖረው። 4 ሰዓትም 5 ሰዓትም ይገባል። በቃ ከልጆቼ ጋር ተጋግዤ ነበረ ያ ከባድ እርግዝናዬን ያሳለፍኩት ማለት ነው መስዬ። ክርስትና ላይም ብቻሽን? ክርስትና ላይ ብቻዬን። ከዛ የአባቱ ልጆች አሉ። ቲጂዬ በዚህ አጋጣሚ በጣም ነው ማመሰግናት። በጣም ነበር ሰፖርት የምታረገኝ የምታረገኝ። ከዛ በቃ እንባዬ መቆም አልቻለም። አንቺ ጋር ሂጅ ይረጋጋለሁ፣ እዚህ ቤት አልኖርም አልኳት። ልጅሽን አቁርበሻል፣ ዛሬ ከዚህ ቤት አትሄጂም አለች። ከዛ እሺ ብዬ በቃ እንትን አልኩኝ። ያችን የክርስትና ያስነሳትን ቀን ብዬ በነጋታው እሷ ቤት ሄድኩኝ ማለት ነው።
ከዛ ሽምግልና መጣ እሱ ከጓደኞቹ ጋር ወደ ቤቷ ትመለስ፣ በቃ እኔ እወጣላታለሁ ትመለስ፣ አራስ ልጅ ይዛ እንትን አትበላል። ከዛ እሺ ብዬ አንዱ ለቀን አይምሮዬን አረጋግቼ እሷ ጋር ወደ ቤት ስመለስ ቲቪውን ሽጦታል አውጥቶ ገቤቴ ልጆቹን የሚመለከቱበትን ቲቪ። አበድኩኝ በቃ እንዴት እንደዚህ ያደርጋል? የልጆቹን ቲቪ እንዴት አውጥቶ ይሸጣል? በእርግጥ በገንዘቡ ነው የገዛው። አይ መኪና ኢንሹራንስ ማሳድስበት የለኝም አውጥቼ ይሸጥኩታል። ልጆቼ ከኔ ሞራል ልጆቼ በቃ ሲገቡ ማሚ ቲቪውን ሸጠው፣ እንግዲህ የህፃን ልጆች ማለት ነው፣ ማሚ ቲቪውን ሸጠው እያሉ ነበር ሲጮህ የነበረው። ከዛ ያማለፈ ልጄ ማደገ። ልጄን አይደለም አስመርምር አላስመረምር አስመርምር 2 ዓመት ውጪ ነበር ብዬሻለሁ መስዬ። በዛች 2 ዓመት ግን ስንታረቅ እቻ አብረን የሆንባት ታይም ነው የተረገዘችው ሀፒ ማለት ነው። አራተኛዋ ሶስተኛው ከዛ በመሀል በቃ ልጅ 1 ዓመቱ አካባቢ ላይ መጣ። የሆነ ቀን እንዴት ትምህርት ቤት ክፈልልኝ ምናምን ስለው ለሳንቲም ብቻ ነው የምትፈልጉኝ አይደል እናንተ ምናምን አለና ማታ መጣ። ልጆቹ ተኝተው ነው እምላችኋለሁ። በቃ ስድብ አደንዞኛል። ሚስት አልሆነውም። እሱም ባል እንደማይሆነኝ እኮ ያውቁ፣ ግን መፍታት አይፈልግም። እኔ ምክንያቱን አላውቀው። ፍቺ የሚባል አይፈልግም። አብሮ መኖርም ስቲል ተራርቀን ውጪ አብረን መኖሩን ይመርጣል። እኔ ከመፋታት ማለት ነው። ለምንድን ነው አላውቅም። ልጆቹም ስነ ልቦና ጫና እየገጠማቸው ነው እንደምትነግረኝ። እንደሰፈር ሰው ይመሰክራልስ። ቡቡ ለውሌ ሽንቱን ይለቃል እኛ በምንደባደብበት ሰዓት። አሁን በቃ ታረቅን፣ ወደ ቤት አልገባም እና እናቴን አስፈቅጄ ነው አሁን ነፃው። እንደ በፊት በትቼ ቶሎ አልመለስም አለኝ። አደረ ያውቅ እና አሁን እችን 4ኛዋ ልጄን ከወለድኩኝ በጣም እንትን ይፈሰኝ። በጣም የስራ ጫናውም ይሁን ጭንቀቱም ይሁን ምኑም ይሁን በጣም ነው የሚፈሰኝ ከቁጥጥሬ በላይ ማለት ነው። ደውዬ በቃ እንደዚህ በጣም ታምሜያለሁኝ እና አልኩት። ካስታረቁም በነጋታው ማለት ነው። እሺ ብሎ መጣ ወዲያው። ምንድነው ሲለኝ በቃ ቤቱ በጣም እንትን ተበላሽቷል ምናምን ሆስፒታል ልሂድ አልኩትኝ። ሰርግ አለብኝ አለ። ሰፈር ውስጥ ሰርግ አለብኝ እኮ። እሺ ደርሼ ስመጣ ትሄዳለህ። አምሽና ነይና አይንሽን ነው ማጠፋሽ፣ ሰርግ እንዳልሄድ ነው ሆስፒታል የምትይው አለኝ። በቃ አልሄድም አልኩት። ማማን ይዣትለው 2-3 አንተ ጋር አድርጋቸውና ደርሼ ልምጣ አልኩት። ልጆቼን ማሳደግ ማልችልበት ደረጃ ደረስኩኝ። ገባሽ? ታመምኩኝ በጣም። ይዟቸው ሄደ ወደ እናቱ ቤት ድጋሚ ማለት ነው። ወደ 11 ሰዓት አካባቢ መጣ ተመልሶ። አንቺ ሄደሽ ነበር ሆስፒታል? አልሄድኩም። በቃ ቁጭ አልኩኝ፣ ተኛሁኝ። ልጄን እንትን እያልኩኝ ተጣላን። ብቻዬንም እንደዛ ሆኜ ልጅም ይዤ መሄድ አልፈለኩም። አይምሮዬም እንትን አለ በቃ እንደዛ ሲናገር። እሱም ትንሽ ጸጸተው መሰለኝ። ወደ 11 ሰዓት አካባቢ ተመልሶ መጣ። አየኝ በቃ ደህና መሆኔን ሲያውቅ ሄደ ማለት ነው። ከተሻለኝ በኋላ ድጋሚ ልጆቹን ላካቸው ከሳምንት ምናምን በኋላ ማለት ነው። ሐኪም ቤት ሳትሄጂ ነው የተሻለሽ? ሄድኩኝ በመሀል። በነጋታው ያጎቱ ሚስት መጣው። ማሪስቶፕስ አብረን ሄድን። ማሪስቶፕስ ሄድኩኝ። የኢንፌክሽን መድኃኒት ሰጡኝ ምናሉኝ። በቃ ሰላም ስሆን ተመልሶ ልጆቹን ይዟቸው መጣ ማለት ነው። አሁን ግን ልጆቹን ቼክ አያረግም፣ ስልኬን ብሎክ ያደርጋል። አትሊስት እኔ የሴቶች ጉዳይ ካለ መናገር የምፈልገው ልጆቹን በስርዓት እንዲያሳድግልኝ ነው። እዩ ትክክለኛ እንትን ይሰጠኛል። ገብቶሻል? የልጆች ማሳደጊያ መብቶቼን አሁን አስከብራለሁኝ። ያቺ በፊት የምታለቅሷ ቤቴ ያለችው መስዬ አሁን በቃ ዳርቅ ያለሁኝ አልቅሼ ምንም ብዬ እንቅልፋውን አልተኛም መስዬ። አንዳቸው ሲተኙልሽ አንዳቸው አይተኙም። እንትን እየተሰማኝ አይደለም መስዬ፣ ደህንነት ማለት ነው። ቢያጠፋኝም እሱ እንደሚያጠፋኝ ከሱ ውጭ ጠላት እንደሌለኝ ሰው እንዲያቅልኝ ነው የወጣሁት። እኔ በቃ መስዬ ቀረው በቃ። ልጆቼ ምን አይነት ህይወት ነው የሚያድጉት? ዘመድ ቤት እዚህም እዛም እያሉ ነው የሚኖሩት 4 ልጅ። እሱ ስራ ነው ውሎ የሚገባው። ማን ነው የሚያሳድጋቸው ልጆቼ? መስዬ እንደ መፍትሄ እንግዲህ ደጋግሜ ይሄንን ነገር ሳነሳ
ከቀን በላይ እንደሆነብሽ አስባለሁኝ። ግን ደግሞ መፍትሄ ልጆቹን ሰብስቦ ማሳደግ ካልቻለ ቢያንስ ሞራላቸውን ጠብቆ የአባትነት አይደውልላቸውም ራሱ በጣም ከአቅም በላይ ሲሆን ቡቡ ይደውል። አንቺ እኮ ደውለሽ ልጆች እንዴት ናቸው ደህና ናቸው ወይ ይባላል እኮ መስዬ፣ ሌላው ቢቀር ማለት ነው። ቡቡ አሁን ነው ብሎክ አድርጎን ነበረ አላቅም፣ በመስሪያ ቤት በሆነ አጋጣሚ ስልኬንም ከፍቶታል። ሳንቲም ማስገባት ጀመረ ከዚህ አሁን በቅርብ ጊዜ በኋላ ማለት ነው። ያን ያህል እንትን አይለኝም። የሆነ ሰዓት ነበር በጣም የቸገረኝ ሰዓት። አሁን እግዚአብሔር ይመስገን አያሳጣኝም ክርስቶስ። አሁን ሰው ነው የምትፈልጊው? በጣም መስዬ እህት የሚሆነኝ ሰው። ለምን እሱ አታክ የሚያደርገኝ እኔ በዛ ነው። ማንም የለሽም ይለኛል። እኔ ቤተሰቦቼን አጥቼ እንዳንቺ ብቸኛ እንደሆነ ነው የምትፈልጊው ይለኛል። በቃ የሆነ ማንም የለሽምነትን ሰብኮኛል መስዬ። በዛ አይምሮ ዳሜጅ ሆኗል በቃ እግዚአብሔርን። እኔ ደግሞ እንደሌላው ሴት ሜካፕ ማበዛው ፀጉር ቤት መሄድ የልጆቼ ልደት ሲሆን ነው በክርስትና ሲኖሩ። ከዛ ውጭ በቃ እንዲህ 3 ቦታ ሰርቼ ነው እንትን የምለው ራሱ የበፊት ማንነቴና አሁን ምኖረው ፍጹም የተለያየ ማለት ነው። ሰፈራውን አውቶቡስ ተራ መሄድ እሳቀቃለሁ። በቃ አልሄድም፣ እርቄያቸዋለሁ። ይሄኛውን ማንነቴን እንዳዩት ስለማልፈልግ ማለት ነው። ግን ፌስቡክ ላይ ቲክቶክ ላይ የምትለጫቸው እንትኖች በጣም የተመቸኝ የውሸት ነው። ያውቀዋል እሱ ማልኖርበትን ህይወት ነው። በቃ የበታችነት ስሜት እንዳይሰማኝ የለም። ቤቲ ወደቀች እንዳልባሉ የሰው ስም ፍራቻ ማለት ነው። አውቶቡስ ተራም አሁን አልሄድም ስጣላም ከሱ ጋር ይሄ ተፋታ መጣች የሰፈር ወሬ ትፈሪ የለ የባሰ እንዳትጎጂ። አሁን ግን በቃ ከልጆች የሚበልጥ የለም። የህግ አካላትም ካለ ከጎኔ እንዲቆምልኝ ነው ፈልገው መስዬ። ንብረትም አልፈልግም ብዬ ወጥቻለሁ ከዚህ በፊት። ለምን ንብረት መካፈል ፈልጋ ነው እንደዚህ ፍቺ የምትፈልገው የሚባል ስለመጣ ማለት ነው። የለፋበት ነው የሰራበት ነው። አልፈልግም ብያለሁ። ባልና ሚስቶች እኮ ያፈሩት ንብረት የጋራ ነው። እሱ ግን ገንዘቤ ነው በቃ ገንዘቤ ነው የሚል ነገር አለ ሁሌ።